سلام عليكم بابا، شلونك؟ شو أخبارك؟ هن ناس إثيوبيين شفناه بالسوشيال ميديا، هذا صورة؟ أنا فكرنا فكر تاني. أنا عندي سؤال، أنت ملس ولا مو ملس؟ ملس زيناوي. أنا زمان أنا بلد إثيوبيا حكومة ጠቅላይ ሚኒስትር መለስ ዜናዊ هذا حكومة إثيوبيا ጠቅላይ ሚኒስትር መለስ ዜናዊ بس يا ما زمان مات الله يرحمه. بعدين هنا شفنا صورة مالته كلنا نقول ملس ما مات، هذا رجال ملس كل الناس يقول هذا الكلام. انت ملس ولا مو ملس؟ انت ملس زيناوي ولا مو ملس زيناوي؟ الله يخليك እግዚአብሔርን الله يخليك انت ملس زيناوي ولا مو ملس زيناوي؟ هنا ما ننوم ጥያቄያችን ይመለስ። ሁላችሁም ሸር አድርጉ ማለት ነው ይሄንን ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። እና እንግዲህ ሰሞኑን ታውቃላችሁ አንድ ቪዲዮ ከአረቦች ቲክቶክ ተለቆ መለስን የሚመስል ሰውዬ እኔ የሚመስል ነው እንጂ ምለው መለስ ነው አይደለም እንዴ ሉልቻችሁ። ምክንያቱም በነገራችን ላይ እኮ ማለት ነው በአለም ላይ 7 ተመሳሳይ ሰዎች አሉ ይባላል። እውነቴን ነው የምላችሁ። እኔ ብዙ ጊዜ ተመሳሳይ ሰዎች አጋጥመውኝ ያውቃሉ ማለት ነው። ወይኔ እዛቻት እሷ ናት እንዴ ብያቃለሁ። የሆነ ብዙ በተለይ ሴቶች በጣም ብዙ ተመሳሳይ ልጆች አጋጥመውኝ አይቻቃለሁኝና እውነትም በአለም ላይ 7 ተመሳሳይ ሰዎች አሉ የሚባለው እውነት ነው እንዴ ብያቃለሁ ብዙ ጊዜ ማለት ነው። እንግዲህ መለስ ከዚህ ዓለም ወይም ደግሞ ከሞተ ቆይቷልና ግን እሱን የሚመስል ሰውዬ አረብ ቪዲዮ ሰርቷል። እንግዲህ ብዙ ልጆችም እባክህ መልስ ስጠን፣ አንተ መለስ ነህ ወይ? ሳውዲ አረቢያ ነው ያለው መለስ፣ በቃ እንትና መስረና ያለው መለስ ምናምን የተለያየ ሀሳብ እየሰጡ ይገኛሉ። የኢትዮጵያ ልጆች በጣም ብዙ በቃ ልባቸው ትርክክ ብሏል ማለት ነው። እምነት መለስ ቢኖር በመለስ ጊዜ እኮ ወላይ ሰላም ነበረ ኢትዮጵያ ማለት ነው። እኔ እንጃ አላቅም። ያ ጊዜ ቢመለስ ወይም መለስ ቢኖር እጅግ በጣም ደስ ይለኝ ነበረ። ምክንያቱም ሀገራችን በጣም ሰላም ነበረች፣ በጣም ሰላም ነበረች በዛን ጊዜ ማለት ነውና እንግዲህ ያው ጥሩ ሰው ምድር ላይ ቆይም ይባላል አንዳንድ ጊዜና ጥሩ ሰው ምድር ላይ ቆይም። እውነቴን ነው የምላችሁ። እና እንግዲህ ይህ አረብ ብዙ ኢትዮጵያውያን አደናግረዋል። ብዙ ልጆች በቃ እይት አድርገው ድንግጥ እንዴ መለስ ነው እንዴ? እኔ እንኳን ግን አላስደነገጠኝም። ያኔ እንጃ አላስደነገጠኝም። አይቼዋለሁኝ ግን መለስ ነው መለስ ገና አሁን ፎቶን በደንብ እያየሁኝ ማለት ነው። ያኔ በፊት ትንሽም ስለሆንኩኝ ምናምን መለስን በደንብ አላቀውም። ግን አሁን ላይ ፎቶውን እና ሰውየውን እያመሳከርኩ ይመሳሰላል ወደሚለው ነኝ እንጂ ያው እንደነሱ እንደዚህ ድንግጥ አላልኩም ማለት ነው። መለስ ነው ምናምን ብዬና ብዙ ልጆች ግን መለስ ነው በቃላ መለስ ነው ምናምን ነገር እንዴ ቆይ አልሞተም እንዴ ምናምን የሚሉ ልጆች አሉ ማለት ነው። በጣም ብዙ ኢትዮጵያውያን በቃ በጣም እዛ ሰርች ስታደርጉ ቲክቶክ ላይ መለስ አልሞተም ብላችሁ ሰርች ስታደርጉ እንዳለ ቪዲዮ ይመጣል። የተለያየ ሰው የሰጠው አስተያየት በቃ የት ነህ ወዴት ነህ አለህ እንዴ ያልሞትኩ ኧረ ብዙ ታስፈልገናለህ ተመለስናልን ነው ብዙ ነገር የሚያስቁ ነገር ይለቃሉ ማለት ነውና እውነት የሞተ ሰው ቢመለስ ስንት የምንመልሰው ሰው ነበረ። ነገር ግን የሞተ ሰው መመለስ አይቻልም። የሞተ ሰው ሞተ ነው። ቢመለስ እኔ መለስ ለራሱ በጣም ደስ ይለኛል። ምክንያቱም በዛን ሰዓት ሰላም ነበርን፣ ትምህርታችንን ተምረን በሰላም እንመጣበት እንዳሁኑ አልነበረም። አሁን እንዳሁኑ መሳቀቅ የለ፣ በሰላም ወጥተን የምንገባበት እንደፈለግን የምንስቅበት እንደፈለግን። አሁን እኮ ኢትዮጵያ ላይ ማለት ነው የእውነት እጅግ በጣም የሚያስጠላ ነገር ነው። በተለይ ደግሞ እኔ እንጃ አላቅም በጣም የሚያስጠላ ነገር ነው የምናየው ለራሱ ማለት ነው። በዚህ ሰሞን ለራሱ የሚለቀቀው ነገር በቃ በጣም ነው የሚያሳዝነው። ገበሬ ስንት አመት ጠብቆ የሚያመርተው ምርት
እንደዛ ጭፍጭፍ እያደረጉ ሳይ በጣም ነው ያዘንኩት። በቆሏቸውን፣ ስንዴያቸውን፣ ጤፋቸውን እንዳልሆነ አድርገው ጭፍጭፍ ሲያደርጉባቸው ለገበሬው አለማዘናቸው እሱ በጣም ነው ያሳዝነኝ። ራሱ ሰሞኑን የሚማያቸው ነገሮች ራሱ በጣም ነው ልብ የሚነኩት ማለት ነው። እንግዲህ አንድ ገበሬ በእኛ ሀገር በአመት ነው የሚያመርተው። ያኔ ዋና ምርታችን በአመት ነው የሚመጣው። የተለያዩ ምርቶች አመት እስከምን ይደርሱ ልናመርት እንችላለን፣ ግን ዋና ምርቱ በአመት ነው የምናመርተው። ስንዴ የተለያዩ ነገሮችን ማለት ነውና በአመት የሚመረት አንድ ምርት የአንድ ድሃ ስንት ወር ለፍቶ ደክሞ አርሞ ስንት መከራውን አይቶ እዚህ ያደረሰውን እህል እንደዛ አድርጎ እንዳይሆን እንዳይጠቅም እንዳይበጅ አድርጎ እንደዛ ማድረግ እጅግ በጣም እንጃ ህሊና ማጣት ነው ብዬ ነው ማስበው ማለት ነው። ሲቀጥል ደግሞ እንደነገርኳችሁ ከባድ ነው። ብቻ ሀገራችንን አላህ Subhanahu Wa Ta'ala ሰላም ያድርግልን። እውነቴን ነው የምላችሁ። እንጃ የሀገራችን ሰላም ለራሱ በጣም አሳሳቢ ነው። እኛ በውጭ ሀገር ብንሆንም ግን የሀገራችን ሰላም በጣም ነው የሚያሳስበው ከምንም በላይና ሀገራችንን ሰላሙን አላህ ይመልስልን። በቅርብ ሰላም ትሁን። ልጆቿ በሰላም ወጥተው በሰላም ይግቡ። በቃ ትምህርት በደንብ አሁን ላይ እኮ ትምህርት ራሱ በገጠር አካባቢ ያን ያክል ትምህርት የለም፣ እንደ በፊቱ አይደለም ማለት ነውና እንኳን አሁን በፊት በጨለማ እንኳን የሆነ እስከ ጨለማ እንኳን አምሽተን ተምረን የምንመጣበት፣ ግን አሁን ካለለም በቀን ለራሱ ለመማር ከባድ ነው ማለት ነው። ምክንያቱም እንደነገርኳችሁ ሀገራችን ላይ ያለው ነገር እጅግ ከባድ ስለሆነ እና ሀገራችንን ሰላሟን አላህ ይመልስልን። መለስም እንግዲህ ሞቷል። እኔ እንጃ እኔ ሞቷል ብዬ ነው ማምነው። ያ ሰውዬ መለስ ነው ብዬ አላምንም፣ ግን ተመሳሳይ ሰው ነው። ብዙ ተመሳሳይ ሰው ያጋጥመኛል። እውነቴን ነው የምላችሁ። እኔ ደግሜ የምነግራችሁ ነገር ቢኖር በጣም ብዙ ተመሳሳይ ሰው አጋጥሞኝ ያውቃል እኔ ማለት ነው። በጣም እስከምደነግጥ ድረስ ማለት ነው። እንዴ እንትን አይደለች እንዴ እስከምል ድረስ የእውነት ነው የምላችሁ እና ሁላችንም የራሳችን አምሳያ ተመሳሳይ ሰው አለን። ያኔ ብዙ ጊዜ ስለማያጋጥመን በተለያየ ዓለም ውስጥ ምናምን ስለሆነ ነው እንጂ ሁላችንም ተመሳሳይ የራሳችን ተመሳሳይ ሰው አለን ማለት ነው። እና እያንዳንዱ ሰው እሱን የሚመስል ሰው አለ የሚባለው እንደውም በዓለም ላይ 7 ተመሳሳይ ሰው አለ የሚባለው እውነት ነው የምለው እኔ ማለት ነውና እንግዲህ በጣም ብዙ ልጆች ይሄን ሰውዬ መልስ እንዲያደርግ ወይም ደግሞ ወይኔ መለስ ነኝ እንዲል ወይኔ መለስ አይደለም እንዲል በአረበኛም በአማርኛም ምናምን ነገር ቪዲዮ እየሰሩ ሸራ አድርጉላቸው ምናምን እያሉ ይገኛሉ። እንግዲህ እቺ ልጅ ለራሱ ሸራ አድርጉ ምናምን ያለችው ቪዲዮ የሰራችሁ ለራሱ በጣም ከልቧ ነው ነበር ማለት ነው። ሸራ አድርጉለትና ይመልስልን ምናምን እያለች ነበርና እንጃ መለስ ቢኖር ከሀገሩ ላይ ለምን ይናቃል? ሲጀመር እንዴ ማለት ምን ጎሎት ሀገሩ ላይ? ያገሩ መሪ ነው፣ የኢትዮጵያ መሪ ነው፣ ያገሩ ዋና እንትን ነው። ስለዚህ ምን ጎሎት ከሀገሩ ይለቃል? በምድር ላይ ቢኖር ማለት ነው ስለሞተ ነው እንጂ ማለት ነውና ቢኖር ከሀገሩ አይለቅም። መለስ በህይወት ቢኖር ከሀገሩ አይለቅም ብዬ ነው የማስበው ማለት ነው። እናም እንግዲህ ሰውየው እንግዲህ ሰሞኑን የሚዛወረውን ቪዲዮ ሰምቶ የሚመልሰው መልስ ካለ እንግዲህ ሰውየው ሳያስበው ነው ልጆች ጋር ምናምን የተቀረጸ ቪዲዮ ነው እንግዲህ ሼር ተደርጎ ወደ ቲክቶክ የተለቀቀው እና እንትን ተባለ ማለት ነው። ይሄ ምንድነው ስሙ? ሰውየው ቪዲዮን ይሁላ ቪዲዮ እየተዘዋወረ ሲያይ መልስ ከሰጠ እንዴ ነገር ምንድነው? ወይ መለስ ነኝ ወይ መለስ አይደለም ካለ ደግሞ እስኪ የምናይ ይሆናል። ብዙ ልጆች ቪዲዮ እየሰሩ ነው በአረበኛም በአማርኛም እና ውድ ሀገሬ ልጆች እንደዛ ነው እላችኋለሁ። እስከ ቪዲዮ መጨረሻ ያልተከታተላችሁኝ ከልብ አመሰግናለሁ። እና እኔ ራሱ መለስ ቢሆን ደስ ይለኝ ነበረ፣ መለስ ራሱ ቢሆን ማለት ነው። ይሄ ግን አምሳያው ነው እና በየላችሁ በሰላማችሁ ይብዛ ባይ